ሰላም ጤና ይስጥልን ተመልካቾቻችን፣ ሙያ ፖድካስት በዛሬ መረጃ ቀጥታ ከንግድ ባንክ የተወሰደውን ማለትም በአዲሱ የቤት ብድርና የመኪና ብድር ላይ ማብራሪያ ሰጥቷል። እሱን ቃለ መጠየቁት አዳምጡና በቀጣይ ቪዲዮ ከሰዓት ላይ ዲቴይልድ የሆነ እንዴት ብድሩን መጠቀም እንደምትችሉ እንሰራላችኋለን። መልካም ቆይታ። ደሳለኝ አለሙ እባላለሁ። በኢትዮጵያ ንግድ ባንክ የሪቴል ባንኪንግ ዲቪዥን ምክትል ፕሬዚዳንት ነኝ። አመሰግናለሁ ደሳለኝ። እንግዲህ የኢትዮጵያ ንግድ ባንክ ለደንበኞቹና ለመላው የኢትዮጵያ ሕዝብ ያወጣው የኮንሱመር ሎን ተብሎ የሚጠራው የቤትና የመኪና ብድር ለሕዝባችን ይፋ አድርገን ነበረ። እንግዲህ ይህ ብድር ለረጅም ጊዜ የሚሰጥና ለሕዝባችን ትልቅ ጥቅም አለው፣ ሌሎች ዓለማት የተጠቀሙበት ያለው አሰራር በመሆኑ እኛም ዛሬ ይህንን ነገር ላውንች ስናደርግ ትልቅ ጥቅም አለው ተብሎ ይታሰባልና እርስዎ ይህንን እንዴት ይገልጹታል? ንግድ ባንክ ለምንድን ነው ይህንን ለሕዝባችን ላውንች ማስታወቂያ ያስፈለገበት ሁኔታ ምንድን ነው? እንግዲህ ያው ሁላችንም እንደምናውቀው የራሱ ተጠቃሚ ማህበረሰቡም የሚያውቀው ንግድ ባንክ ለትልልቅ ባለሀብቶች ነው እንጂ ለትንሽ አስቀማጮች የብድር ችግራቸውን የፋይናንስ እጥረታቸውን አይሸፍንም የሚል የቆየ ሮሮና ያው ቅሬታ አለ። ስለዚህ አሁን ላይ በሀገር ደረጃ የተሰራውን የማይክሮ ኢኮኖሚክ ሪፎርምን ተከትለው የሁሉንም ደንበኞችን ፍላጎት እንደየፍላጎታቸው ባህሪ የተለያዩ ብድሮችን ለማቅረብ ካለው ፍላጎት የተነሳ ነው የመጣ ብድር። ስለዚህ አሁን እነዚህ የቀረቡት ብድሮች እንግዲህ ባንኩ ደንበኞችን እንደየተሰማሩበት የስራ ዘርፍ ከፋፍሎ ነው ያለውና ይህ ብድር የሚያገለግለው በንግድ ዘርፍ ላልተሰማሩ ወይም የንግድ ፍቃድ ለሌላቸው ግለሰብ ደንበኞቹ ነው ማለት ነው። ስለዚህ ብድሮቹ ሁለት አይነት ናቸው። በኮንሱመር ብድር ስር ያሉት የቤት ብድርና የመኪና መግዣ ብድር ነው። የቤቱ ሲባል ዘርዘር ያለ ነው። መስሪያ ሊሆን ይችላል፣ ማደሻ ሊሆን ይችላል፣ እንደገናም ደግሞ መጨረሻ ግንባታ ላይ ተደርሶ እሱን ታሳቢ ተደርገው የቀረቡ የብድር አይነቶች ናቸው ማለት ነው። ስለዚህ በባንኩ እምነት እነዚህ ብድሮች የክሬዲትን ወይም የብድርን ዲሞክራታይዜሽን አንዱ ለደንበኞች የማሰርጽበት ነው ብሎ ከማመን አንጻር ነው እንግዲህ ብድሮቹ የደንበኞች ፍላጎት መሰረት አድርገው ወደ ተግበራ እየተገባበት ማለት ነው። ባንካችን ኢትዮጵያ ንግድ ባንክ ይህንን ብድር ሲያቀርብ ቫልዩ ምን ይሆናል ብሎ አስበዋል? ለሕዝባችንም ሊሆን ይችላል፣ ለባንካችን ለተጠቃሚው ማለት ነው። ቫልዩ በምን ደረጃ ሊታይ ይገባል? ይህ የብድር አሰጣጥ እንዴት ብናየው መልካም ነው ብሎ ያስባሉ? ይሄ ብድር በጣም ይጠቅማል ብለን ነው እንደ ባንክ የምናስበው። እንደው ለአብነት ያክል እንዲያው ሁላችን ቤት ሰርተን እናውቃለንና ይበቃናል ብለን ቤታችን ከጀመርን በኋላ 70-60% ላይ ደርሰን ይቆምብናል። ስለዚህ ቀሪውን ለመጨረስ ረጅም ጊዜ ነው እንግዲህ የምንቆጥበው ማለት ነው። ስለዚህ ባንኩ እንደዚህ አይነት ቀዳዳ ይፈታል። ስለዚህ አንድ ደንበኛችን እኛ ጋር ደንበኛ የሆኑ ሰዎች ቤት ጀምረው የተወሰነ ደረጃ ደርሰው የባንኩ ድጋፍ ከፈለጉ ባንኩ ይሰጣቸዋል። በሆነ ጊዜ ደግሞ ቤታቸው ቢያረጅ ለማደስ ረጅም ጊዜ ከሚቆጥቡ ባንኩ ይሰጣቸውና እሱን አድሰው ቤታቸውን የሚኖርበት እድል አለ። መግዛትም ቢችሉ የሚፈልጉት ቦታ ላይ ቤት አግኝተው የራሳቸው ገንዘብ ባይሞላላቸው ባንኩ ይሞላላቸዋል ማለት ነው። ስለዚህ ይሄ ፋይዳው በጣም ለተጠቃሚዎች እኛ ትልቅ ነው ብለን ነው የምናስበው። ያው ለመጀመሪያ ጊዜ እየወጣን ስለሆነ እንግዲህ መስፈርቶችን በጣም ቀላል ናቸው ብለን ነው እኛ የምናስበው። ለምሳሌ ቤት ላይ ብንመጣ አንድ ተበዳሪ የሚበደረውን ቢያንስ 50% ያህል ሰርቶ ከጨረሰ ወይም ለሚገዛውን 50% ካወጣ ለማደስም ራሱ ቢል ኦፍ ኳንቲቲውን ያን ያህል 50% የሚያወጣውን ካመጣ ባንኩ 50% ይሸፍንለታል ማለት ነው። ስለዚህ ምንም ውጣ ውረድ የለውም። ደንበኛው ይህን ማዋጣት ማድረግ እስከቻለ ድረስ የንግድ ባንክ ደንበኛ ከሆነ ያው የቁጠባ ታሪክ ካለው ከባንኩ ጋር ስለዚህ ቀሪውን የጎደለውን 50% ያንኑ ቤቱ በዋስትና ይዞ ባንኩ ብድሩን ይሰጠዋል ማለት ነው። ወደ መኪናም ስንመጣ አንድ ሰው እንግዲህ መኪና ለመግዛት 10 ዓመት 20 ዓመት መቆጠብ የለበትም። የተወሰነ 30% ድረስ የሚቆጠብ የሚችል ከሆነ እሱ ለሚፈልገው መኪናው እንግዲህ አቅም ያለው የ20 የ30 ሚሊዮን ሊገዛ ይችላል። አቅም የሌለው ደግሞ እንግዲህ የ2 ሚሊዮን መኪና ቢገዛ ባንኩ 70%ን ይሰጠዋል። ስለዚህ መኪናን ዋስትና ይዞ ለሚሰጠው ብድር ግን ቢያንስ 50%ን ጨምሮ ያበድረዋል ማለት ነው። ስለዚህ ለሁለቱም ለመኪና ለሚገዙትም ቤት ለሚሰሩትም ሁሉንም ያማከለ ነው። እንዳቅማቸው ነው። ቤት ለምሳሌ አሁን አዲስ አበባ ብቻ መሆን የለበትም፣ ክፍለ ሀገር ላይ ሊሆን ይችላል። በብሎኬት የምትሰራ ቤት ለምሳሌ በ500 ሺህ የምታልቅ ቤት ልትኖር ትችላለች። ስለዚህ ሰውየው 250 ሺህ ካለው እኛ 250 ሺህ እንሰጠዋለን። ዋስትና ምንዘው እሷን ቤት ነው የሚሆነው ማለት ነው። ለማደስም ቢሆን 100 ሺህም 200 ሺህም የሚፈጅ እድሳት ከሆነ እኛ ግማሹን እንሰጠዋለን፣ እሱን ግማሹን ያድሳል ማለት ነው። ስለዚህ ደንበኞቻችን አሁን ኤቭሪዌር ነው ብቻ አሁን ብራንቾቻችን ባሉበት ከተማ ያለ በክረምትም በበጋም ቤቶች የገጠር ቤት እንዳይሆን ነው እንግዲህ የገጠር ቤት እስካልሆነ ድረስ በከተማ ክልል ውስጥ ነው ብራንቾቻችን ባሉበት ቦታ ላይ ለዛ ከተማ የሚመጥን ቤት እንግዲህ ከትንሹ 500 ሺህ ወይም 600 ሺህ ጀምሮ እስከ ትልቁ 30 ሚሊዮን ድረስ ማበደር ይችላል ባንኩ። ስለዚህ ሁሉንም ያካተተ ከዝቅተኛው ቤተሰሪ ወይም ቤት አዳሽ እስከ ከፍተኛው እንግዲህ 30 ሚሊዮን እኛ ሰጠነው ማለት የ60 ሚሊዮን ብር በጋራ ሰራ እንደማለት ነው። ስለዚህ ፋይዳው እኛ በጣም ለደንበኞቻችን ትልቅ እፎይታ ይሰጣል ብለን አስበን ነው እንግዲህ እነዚህ ሁለት አማራጮች ያመጣ ናቸው። እውነት ነው። ነገር ግን አሁን በየተለያዩ ሚዲያዎች በተወሰኑ ሚዲያዎች ላይ የምነሱ አንዳንድ ጥያቄዎች አሉ። በተለይ የኮላተራል እንትኑ ላይ አያያዙ ላይ ትንሽ ወረድ ያለ የሚል ሀሳብ የሚያቀርቡ አሉ። በዚህ ላይ ምን ማለት እንችላለን? እንግዲህ እንደ አጋጣሚ እኛም በተባረረ እኔም ራሴ አይቼዋለሁ፣ ግን ሳይገባቸው ነው እዛ ትንታኔ የሰጡት ወይም እንግዲህ ባንኩን ባለሙያ አልጠየቁም፣ በራሳቸው ካልኩሌት አድርገው የሄዱበት ነው። ስለዚህ አሁን ቤት ላይ ብንመጣ አሁን እኛ
የምንሰጠው 50% ነው ብለና ፋይናንስ የምናደርገው ቤቱን እኩል ነው የምናዋጣው። ተበዳሪው 50 ያዋጣል፣ እኛ 50 እናዋጣለን። ስለዚህ ዋስትና ምን ይዘው ያን በጋራ የምንሰራውን ቤት ነው። ስለዚህ ያ ቤት ግን ኦልሬዲ ስለተያዘ ያው 100 ብር ቢሆን ብድሩ 50 ስለሆነ 100 ለ50 ስታካፍለው 200% ይሆናል አይደል? 200% ምናምን ብለው ጨማምረው ነው እነሱ እንትን ያሉት። እንደገና ደግሞ ተበዳሪዎቹን እዛ ላይ እነሱ የገለጹት ምንድነው ትልልቅ ተበዳሪ አድርገው በትልቁ ነው ያሰሉት። አሁን የቅድም እንዳልኩ ግን እኛ ግን ከ500 ከ200 ብር ጀምረን ለደንበኞቻችን የምንሰጥበት እድር አለ። ማደሻ፣ መስሪያ፣ መግዣ ስለሆነ ብዙ ነው እዛ ውስጥ ያለው ዘርዘር ያለ እና ሳይገባቸው ስለሆነ ነው። ስለዚህ እኛ 50 እናበድራለን፣ ደንበኞቻችን 50 ስለሆነ ኮላተራል ቤት ላይ ምንም የሚጠየቁት ያው ቤት ነው የሚያዘው ማለት ነው። ደንበኞቻችን ምንድነው እኛ አሁን እዚህ ጋር የምናስበው ያለባቸውን የገንዘብ እጥረት መፍታታችን ነው እንጂ ዋስትናው አይደለም። ዋስትና ዋንስ ከተመዘገበ ዳቸውን ካልከፈለ በስተቀር እንትን ቤት ላይ ይሄ ነው ያለው። ወደ መኪናው ላይ ስንመጣ እኛ 70% ነው የምናበድራቸው፣ እነሱ 30% ነው ያወጣሉ። ስለዚህ ምን ይዘው መኪናውን ነው። መኪና በባህሪው ቶሎ ዲፈርሼት ስለሚያደርግ ባንኩ ደግሞ የሚከፍለውን ብድር ቶሎ ማስመለስ እንዲችል ዲፎልት እንዳይኖር የምንሰጠው ብድር ላይ ቢያንስ ተጨማሪ ዋስትና ቤት እንጠይቃለን። መኪና ላይ ተጨማሪ ዋስትና ቢያንስ ከምንሰጠው ብድር ላይ 50% ሊሸፍን የሚችል ማለት ነው። ይህም ግን ወደ እንትን ስናሰላው እንደ ቤቱ መግዣ ስናሰላው ከ200% አይበልጥም። ስለዚህ አሁን መኪና ላይ የተባለው ነገር ምንም አይደለም። መኪናውን ሲደመር ይሄ ሌላ ብድሮቻችን ላይ የምናደርገው ነው። የመኪናን ግምት ዝቅ አድርገን ነው የምንገምተው። ወደ 50% ብቻ ግምት ዝቅ ስናደርገው ብድሩ እዛ ላይ የሚሄድ ከሆነ ተጨማሪ ዋስትና ያንን ለመደገፍ እንይዛለን ማለት ነው። ስለዚህ እዛም ላይ እንደተባለው በጣም እንትን ያለ ሳይሆን ደንበኞቹ በሚፈልጉት ሌቭል እንደየአቅማቸው የሚስተናገዱበት እድል ነው ያለው ማለት ነው። እኛ የምናበድረው ጣራ አለ። ለመኪና እስከ 10 ሚሊዮን ነው፣ ለቤት እስከ 30 ሚሊዮን ብቻ ስለሆነ ቀሪውን ራሱ ሸፍኖ እኛ ልንሞላለት እንችላለን ማለት ነውና ቀጥታ ብራንቾቻችን ጋር እየሄዱ ከዛሬ ጀምሮ ብድራቸው መጠየቅ ይችላሉ። መጨረሻ ላይ እንደ እርሶ ለተበዳሪዎቹም ለሚያበድሩም ጠቅላላ ያለ መልእክት ካሉት መልእክቱን እንቀበል። ያው መልእክት የሚሆነው ሰራተኞቻችን ደንበኞቻችን ካስረዷቸው እዛ ሚዲያው ላይ የሚናፈሰውን ሳይሆን እውነታውን ተረድተው አንዱ ለአንዱ እየነገረው ምንድነው ከኛ ከምንነግረው ሚዲያው ከሚለው ደግሞ ጓደኛው ይነግረው እያመነ ቤተሰቡ ስለሚሄድ ያን ስትራቴጂ ተጠቅመው ደንበኞቻቸውን እንዲያሳምኑ ነው። በወሰዱት ስልጠና ኦልሬዲ ሁሉም ወስደዋል። የሚመለከታቸው ሰራተኞቻችን ይህን እንዲያደርጉ ነው። በደንበኞቻችን በኩል ደግሞ በሚዲያ የሚናፈሰውን የሚባለውን ሳይሆን ባንክ እንደዚህም ጀመረው የሚለው ብቻ ራሱ ሊያመጣቸው ይገባ። ወደ ብራንቾቻችን መጥተው እውነት እንዲህ አይነት ብድር ጀምራቸዋል፣ ይህን ብታስተካክሉልን የሚል ፊድባክ እንዲሰጡን። አሁን ይሄ ጅማሪ ነው። ስለዚህ አሁን እኛ በዚህ ክራይቴሪያ ብዙ ተበዳሪ ይኖራል ብለን ነው የምናስበው። የመጀመሪያ አሰስመንት ዳታችንም የሚያሳየው እሱን ስለሆነ ማለት ነው። ስለዚህ አሁን በዚህ ክራይቴሪያ የተበዳሪዎች ቁጥር የገመትነውን ያህል የማይመጣ ከሆነ ደንበኞቻችን ለመጥቀም እስከጣርን ድረስ የተቀመጡትን ገደቦች ማናሻሽበት ምክንያት የለም። ስለዚህ እሱንም እያሻሻልን ይህን አውቀው መቻል መበደር የሚችሉ አሁን በተቀመጠው ክራይቴሪያ መሰረት ብድሩን ብራንቾቻችን እየመጡ ትክክለኛው ምንነቱን እየተረዱ ተጠቃሚ እንዲሆኑ ነው ለደንበኞቻችን መልእክት ማስተላለፍ